ለመላው የእስልምና እምነት ተከታዮች እንኳን ለ1441ኛ ዓመተ ሂጅራ ኢድ አልፈጥር በሰላም አደረሳችሁ አደረሰን። ኢድ ሙባረክ። የረመዳን ወር ስጋዊ ፍላጎትን በመንፈሳዊ ጽናት መርታትንና ራስን ማስገዛትን የመማሪያ ወር ነው። ሰው ከምድራዊነቱ ባሻገር ያለውን ሰማያዊ ዓለም በጥቂቱ የሚቀምስበትም ወቅት ነው ይባላል። ብዙዎች ረመዳን ሲገባ በከፍተኛ ደረጃ ደስታ ይሰማቸዋል። በአንጻሩ ሲወጣ ግን ያዝናሉ። ካንዳች ከፍታ የወረዱ መስሎ ይሰማቸዋል። በተለይ እንደ ዘንድሮ ባለ ወቅት የሚጾም የረመዳን ጾም የመጣውን ወረርሽኝ የማሸነፊያ ትልቁ መሳሪያ ነውና ጾሙ ከአእምሮ የሚጠፋ አይሆንም። ምክንያቱም የጾሙን ወር የተቀበልነው